ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼባታለሁ ግን እንዳሰብኩት አልሆነልኝም። አንድ ጊዜ እንቆማለን። በዚህ በልጅነት ባጭር ጊዜዋ እግዚአብሔርን ስላገለገለች ጓደኞቿ ቤተሰቦቿ ሁሉም ለነሱ ስለሷ ሲናገሩ ምስሬ እንደዚህ ናት እግዚአብሔርን በቅንነት የምታገለግል በምንም ሁኔታ ውስጥ ስታገለግል ደከመኝ ሳትል በረሃብ በጥጋብ በማግኘት በማጣት እንደገና ሁላችንም እንደምናቀው በታመመችበት ሰዓት እንኳን በዛ አልጓ ላይ ሆና መዘመር የቻለች እቺ ጀግና ናት። ለዚህች ጀግና ሁላችንም በደስታ እናጨበጭብላታለን። ቴንኪው እንላታለን። እንደዚህ ሳይሆን ከዚህ በተሻለ ባለችበት ኢየሱስ ከተቀበላት አክሊል ካላት እኛም ደግሞ ቴንኪው እንላታለን። በምድር በቆየችበት ሰዓት ስላሳየችው መልካም ስላሳየችው ትጋት ስላሳየችው ፍቅር ስላሳየችው አገልግሎት ስላሳየችው ታማኝነት በደንብ አጨብጭቡላት። በእውነት ሰማይ እንደዚህ ደስታ ከሆነ በምድርም ደግሞ እንደዚሁ ይሆናል። እኛ የሰማይ ነጸብራቅ ስለሆንን አንድ ጊዜ ለመጨረሻ አጨብጭቡላትና ቴንኪው እንላታለን። ምክንያቱም ሕያው ናት።